ኢትዮጵያን ወደ ተሳዲተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ የክልላችን የፓርቲያችን አባላት እንዲሁም በዚህ ታሪካዊ መድረክ የተገኛችሁ ተሳታፊዎች እንኳን ለብልጽግና ፓርቲ የሰባተኛው ሀገራዊ ምርጫ ማኒፌስቶ ማስታወቂያ መድረክ በሰላምና በጤና አደረሰን። እንኳን ደህና መጣችሁ ማለት ወዳለሁ። አጠቃላይ ሰባተኛው ሀገራዊ ምርጫ መንታ ግቦች አሉት። እነዚህ መንታ ግቦች አንደኛው ሰላማዊ፣ ዲሞክራሲያዊ፣ ነፃ፣ ፍትሃዊ የሆነ ምርጫን በተለይ በሀገር አቀፍና በዓለም አቀፍ ደረጃ ተአማኒነት ያለውን ምርጫ ማካሄድ ነው። ይሄ አጠቃላይ የምርጫ ሂደቱ የተሳካ በማድረግ የዲሞክራሲ ስርዓት ግንባታን ልምምድን መሰረት ለመጣል አይነተኛ ሚና ይጫወታል ብሎ ብልጽግና ያምናል። አንደኛው ሂደቱ ሲሆን ሁለተኛው ውጤቱ ነው። ምርጫን በአብላጫ ድምፅ በማሸነፍ መንግስት መመስረት አለብን። ሁለተኛው ግብ ምርጫን በአብላጫ ድምፅ በማሸነፍ መንግስት መመስረት አለብን። ይህም ደግሞ ብልጽግና ራዕይ ብሎ ያስቀመጣቸው የብልጽግና ራዕዮችን፣ የብልጽግና ግቦችን፣ የብልጽግና ፕሮግራሞችን ለማሳካት አይነተኛ ሚና ይጫወታል። ስለዚህ እነዚህ መንታ ግቦቹ አንዱ ሂደትን ጤናማና የተሳካ ማድረግ፣ ሁለተኛው ውጤቱ ያማረ እንዲሆን ማድረግ ነው። የብልጽግና ዋና ትኩረቱ ትናንትን ማከም ነው፣ ነገን መተለም ነው። ትናንት ዘርፈ ብዙ ችግሮች ነበሩ። እነዛን ችግሮችን እያረመ እያከመ ለነገ የሚሆን መሰረት መጣል ነው። ትናንት የህብረ ብሔራዊነት ወይም የሀገራዊነትና የህብረ ብሔራዊነትና የሀገራዊነት ወይም የአንድነት ያለመጣጣም ነበር በብሔር ወይም በሰብ ማንነት መካከልና እንደዚሁም ደግሞ በኢትዮጵያዊነት መካከል የነበረው ጥግና ጥግ ጫፍና ጫፍ የያዘ ችግር ነበር። ኋላ ቀርነትና ድህነት ነበር። ግጭትን፣ ጦርነትን እንደዚሁ ያዳበረ የዲሞክራሲ ስርዓት ባህል፣ ያልተቋጨ የሀገር መንግስት ግንባታ ሂደት ሀገራችን ኢትዮጵያ በጣም ስመገናና በብዙ የዓለም ሀገራት ትልቅ ታሪክ ቦታ ያላት ብትሆንም ያላትን ያጣችበት ዘመን ነበር። ያለመውጫ ታግታ የቆየች ሀገር ናት። እነዚህ ተደራራቢ ችግሮች ነበሩ። ብልጽግና ከነዚህ ችግሮች ለማላቀቅ አይነተኛ መፍትሄ ብሎ የመደመር አስተሳሰብን ይዞ መጥቷል። ይሄ ትናንት የነበርንበትን እያረምን እያከምን መሄድ አለብን ነው። ነገስ ወዴት ነው መድረስ የምንፈልገው የሚለው ትልቁ የዜጎችን መብትና ነፃነትን ማስከበር ነው። ሰብአዊ ልዕልና የምንለው ማረጋገጥ ነው። የኢኮኖሚ ሉዓላዊነትን ማረጋገጥ ነው። ኢትዮጵያን የአፍሪካዊት ኃይል ማድረግ ነው። ይሄ ለነገ ያቀናው ነው። በስድስተኛው ሀገራዊ ምርጫ ዘመን የሰራናቸው በርካታ ተግባራት አሉ። በዚህ ዘመንም በተለይ የተዛባውንና መዋቅራዊ ችግሮች የነበረው የኢኮኖሚ ችግር በሀገር በቀል የኢኮኖሚ አስተሳሰብ የመጠገን ስራ ሲሰራ ቆይቷል። በዚህም ተጨባጭ ለውጦችን ማምጣት ችለናል። አገር በቀል ኢኮኖሚ ማሻሻያ ሪፎርሞቹ በተለይ ከዋጋ ንረት፣ ከውጭ ምንዛሪ ችግር፣ ከወጪና ገቢ ምርት ጋር ያሉት ችግሮች፣ ከፋይናንስ አቅርቦት ያሉትን ጉዳዮችን በተወሰነ ደረጃ ፈቷል። ያላለቁት ጉዳዮች ደግሞ በሂደት እየተሰሩ ይገኛሉ። በቀሪ የምርጫ ዘመናችን እነዚህ ላይ ትኩረት አድርገን የምንሰራ ይሆናል። በሀገር በቀል ኢኮኖሚ ማሻሻያው ኑሮን እያረጋጋን የኢኮኖሚ ስብራትን እየጠገንን በሌሎች ልማቶች ላይ ድል አስመዝግበናል። በተለይ በህዳሴ ያመጣነው ድል ቀላል የሚባል አይደለም።
ህዳሴ ግድብን ከነበረበት ችግር አውጥተን ሙሉ በሙሉ ስራውን አጠናቀን አስመርቀን እነሆ ለብዙሃን መብራት እንዲሆን ከመብራት አልፎ የኢኮኖሚ አቅም እንዲሆን እያደረግን እንገኛለን። በግብርናው ዘርፍ ላይ በተለይ በስንዴ ላይ በሌማት ትሩፋቱ ላይ ያመጣ ነው ቀላል የማይባል በዓለም አቀፍ ደረጃ እውቅና የተሰጠ ትልቅ የብልጽግና አሻራ ነው። በዚህም ስንዴን ከውጭ ማስገባትን ወደ ውጭ መላክ መጀመራችን ትልቅ ስኬት ነው። በማኑፋክቸሪንግ ዘርፉ ዛሬ በየዓመቱ ምናልባት ወደ 4.5 ቢሊዮን ዶላር የሚያክል ከውጭ የሚገቡ ምርቶችን መተካት የጀመርንበት በአንዳንድ ዘርፎችም ወደ ውጭ ጭምር እየላክን ያለንበት ነው። በቱሪዝም፣ በማዕድን፣ በዲጂታል መስክ የተሰሩ ስራዎች ለአብነት ሊጠቀሱ ይችላሉ። ስለዚህ ሰባተኛው የሀገራዊ ምርጫ እነዚህን የኢኮኖሚ ማሻሻያዎች ባለፈው ያደረግናቸው በሀገር በቀል ኢኮኖሚ ማሻሻያ የሄድንባቸው ርቀቶችን በጥልቀት በመገምገም እነዚህን የበለጠ እያላቀ መሄድና እነዚህ ውጤት ያመጡትን በማስቀጠል በቀጣይነት ደግሞ መሰራት ባለባቸው ቦታዎች ላይ ትኩረት ሰጥቶ መስራትን ትኩረት ያደርጋል። በርዕዮተ ዓለም ያልታጠረ በተግባር በምታይ ውጤት የሚገለጽ ያለፈውን አፍርሶ ከመገንባት የወጣ ወግ አጥባቂ ያልሆነ ነባራዊ ሁኔታውን ያገናዘበ የኢኮኖሚ ፍልስፍናን ወይም ፖሊሲን የምንከተል ይሆናል። ስለዚህ በዚህ ሁለንተናዊ ብልጽግናን ቁሳዊ እና ሰብአዊ እሴቶችን ፍላጎት መሰረት ያደረገ ስልት የምንከተል ይሆናል። ራዕያችን በ2023 አፍሪካዊት የብልጽግና ተምሳሌት ኢትዮጵያን ማድረግ ነው። በ2040 ከሁለት ታላላቅ የአፍሪካ ኢኮኖሚዎች አንዱ መሆን፣ ከ20 ታላላቅ የዓለም ኢኮኖሚዎች እንደዚህ አንዷን ማድረግ ነው ኢትዮጵያ። ስለዚህ ትልሞቻችን ከተረጅነት ወደ ረጅነት መሸጋገር አለብን። ከሸማችነት ወደ አምራችነት መቀየር አለብን። ከንግድ ሚዛን ጉድለት ወደ ተመጣጣኝ የንግድ ሚዛን መሸጋገር አለብን። የንግድና የገበያ ማዕከል ኢትዮጵያን ማድረግ አለብን። የፈጠራና የኢንተርፕረነርሺፕ ማዕከል እንደዚሁም ደግሞ ለሰው ልጅ የተስማማ አረንጓዴ ሀገር ማድረግ አለብን ነው። በአባይ ውሃ ላይ መብታችን ባስከበር ነው ልክ በቀይ ባህር ላይ ጥቅምና መብታችን እንዲከበር ዲፕሎማሲያችን ትኩረት አድርጎ ይሰራል። ቀጠናዊ ሰላምና ኢኮኖሚያዊ ትብብርን ያበረታታል። ኢትዮጵያ ከሁሉም ጎረቤት ሀገራት ጋር በሰላም መኖር ነው፣ በህብረት በትብብር መኖር ነው። ሌላ ሀገርን መውረድ አትፈልግም። ሌላ ሀገርን ያለ አግባብ መጫን አትፈልግም። ነገር ግን አልፎ የሚመጡትን ደግሞ ከመመከትና መብቷንና ጥቅሟን ከማስጠበቅ ወደኋላ አትልም። ስለዚህ ትኩረታችን በሰላም በቀጠና ውስጥ ሰላም እንዲሰፍን ማድረግ ነው። በኢኮኖሚ መተሳሰር ነው። በኃይል አማራጭ፣ በውሃ፣ በመንገድ ከተለያዩ ጎረቤት ሀገሮቻችን ጋር በተለያየ አጋጣሚ እየሰራን ያለ ነው። ይህንን አጠናክሮ መሄድ ነው። በንግዱ የተጀመሩ ስራዎች ተጠናክሮ የሚቀጥሉ ይሆናል። በአጠቃላይ ከምስራቅ አፍሪካ ወይም ከአፍሪካ ቀጠና አልፋ ኢትዮጵያ በዓለም አቀፍ የዲፕሎማሲ አውድ ላይ የተሻለች ከፍ ያለች ድምጿ የምትሰማ አገር እንድትሆን ትኩረት ተደርጎ የሚሰራ ይሆናል። ብልጽግና ፓርቲ የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ አብሮነትን፣ አንድነትን፣ ጥንካሬን፣ ህብረትን የሚገልጽ ነው። የመደመርና የትብብር ምልክት ነው። በሌላ መልኩ የምግብ ሉዓላዊነትን የምናረጋግጥበት፣ ምርታማነትን የምናወሳበት፣ የምናሳድግበት ምልክታችን ነው። ከዚህም አልፎ በስንዴ አብዮት በማካሄድ ባለፉት 4-5 ዓመታት በሰራናቸው ስራዎች በዓለም አቀፍ ደረጃ እውቅና ያገኘንበት፣ በሀገር አቀፍ ደረጃም ደግሞ የምግብ ሉዓላዊነታችን አረጋግጠን ከተረጅነት ለመላቀቅ ትልቅ እምርታዊ ለውጥ ወይም እድገት ያሳየንበት አርማችን ምልክታችን ስለሆነ የስንዴ ነዶ የብልጽግና ፓርቲ የምርጫ ምልክታችን ነው።
ስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ የሚለው። አመሰግናለሁ።